ጤና ይስጥልን ውድ ታዳሚ እንደምናላችሁ በየላችሁበት ዛሬ እንደተለመደው ከጦርነት ውጪ ወጣ ያለ ዜና ይዤላችሁ ቀርብ ያለው መረጃዎቹ ሶስት ናቸው። የመጀመሪያው መረጃ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኤሊያንስ ወይም ደግሞ ከዚህ ዓለም በላይ ሌላ ፍጡራን አሉ በሚሉት ጉዳይ ላይ የወጣውን መረጃ አቀርብላችኋለሁ። እንዲሁም ስትሮክ ወይም ደግሞ ፓራላይዝድ ሰውን ድንገት በተለያዩ የእድሜ ክልል ያሉት ወጣቶችን ሳይቀር ድንገተኛ ግማሽ አካልን ከቁጥጥር ውጭና እንዳይሰራ የሚያግድ ህመምን በተመለከተ መረጃ አቀርብላችኋለሁ። ሶስተኛው ደግሞ በኮሎምቢያ ዩኒቨርሲቲ አንድ እናት የሁለት መንታ እናት የሁለት አባቶች ጥያቄነትን የፈጠረውን ውዝግብ ይዤላችሁ ቀርባለሁ። አብራችሁ ቆዩ። በቀጥታ ወደ አሜሪካው ፕሬዝዳንት ስለ ኤሊያኖች ያቀረቡትን ሐሳብና 161 ገጽ ያለው ሰነድ የወጣውን ላቀርብላችሁ። እንግዲህ የአሜሪካ ምክር ቤት ዘወትር ስለ ኤሊያንሶች ወይም ደግሞ ማንነታቸው ስለማይታወቅ ፍጡሮች ምድራችን ይጎበኛሉ፣ ሰዎችን ይጠልፋሉ የተባለ ብዙ ጊዜ በተለያዩ የዜና መሰራጫዎች ይቀርባሉ። የአሜሪካ ፓርላመንት ወይም ደግሞ ምክር ቤት ዘወትር ይህንን ጉዳይ ይጠይቃል። የሚወጣ መረጃ የለም። አሁን ትራምፕ ይህንን ጉዳይ ያነሱት የመካከለኛው ምስራቅ ፋርስ ባህረ ሰላጤ ጦርነትን ሐሳብን ለማስቀየስ ወይም ደግሞ የአሜሪካን የኢኮኖሚ ቀውስ ወይም ደግሞ የኑሮ ውድነትን ለማስተጓጎል ያቀረቡት ነው ይላሉ አንድ የዩናይትድ ስቴትስ ነዋሪ የሆኑ የትራምፕ ወዳጅና በምርጫ ሲደግፏቸው የነበሩና አሁን ተቃዋሚያቸው የሆኑ ባለስልጣን ናቸው። እንግዲህ አሜሪካ ይህንን ሰነድ ስታቀርብ ኤሊያኖች አሉ ወይም ደግሞ ከምድራችን በላይ የተለያዩ ፍጡራን ምድራችን ይጎበኛሉ፣ ሰዎችን ይጠልፋሉ የሚሉት ጉዳይ እስካሁን ትክክለኛ መረጃ አላገኘም። ያው እንግዲህ የተለያዩ በራሪ አካላት በሳህን ቅርጽ በክብ መልክ ይመጣሉ፣ ምድራችን ይጎበኛሉ፣ ሰዎችን ይጠልፋሉ ይባላል። አሁንም ቢሆን ምናልባት ቻይና የስለላ ሳተላይቶች ወይም ደግሞ በራሪ ነጸብራቆችን ስለምታንከባልል በአየር ላይ ነው የሚሉም አሉና እንግዲህ ሰነዱ 161 ገጾችን የያዘ እንደወጣ ይነገራል። ከፍተኛ የአሜሪካ መከላከያ ባለስልጣንም ስለዚህ ጉዳይ የድሮ መረጃዎችን እየጠቀሱ ተናግረዋል። ጠፈር ላይም እንደዚሁ ነጸብራቆችን አይተናል ነው የሚሉት። እንግዲህ ትክክለኛ አካል ያላችሁ ፍጡራን ለመኖራቸው የሚገለጽ ነገር የለም። የሌላ ተጨማሪ መረጃ ካለ አቀርብላችኋለሁ። ሁለተኛው ስትሮክ ወይም ደግሞ ፓራላይዝድ የሚያደርገው ድንገተኛ ህመም እንዴት ይፈጠራል? ሰዎችስ ለምንድን በተለያዩ እድሜ ክልል የሚጠቁት ስለሚለው መረጃ አቀርብላችኋለሁ። ጥናቱ እንደሚለው የሰው ልጅ በቀን ከ2 እስከ 3 ሊትር ውሃ መጠጣት ግዴታ አለበት። ምክንያቱም በቂ ውሃ ሰውነታችን ካላገኘ የደም መወፈር ወይም ደግሞ ደም ሲወፍር ደግሞ የመጣበቅ እንደ ማስቲሽ የመጣበቅ ጸባይ ስላለው ወደ አንጎላችን ወደ አእምሮአችን በቂ የደም ዝውውር በማይኖርበት ጊዜ ፓራላይዝ ወይም ደግሞ ድንገት የሰው አካል ግማሽ አካሉ መስራት ያቆማል እና ፓራላይዝድ የመሆን እድሉ ሰፊ ነው። ስለዚህ ይሄ ጥናት የሚያመለክተው አብዛኞቻችን በቂ ውሃ እንደማንጠጣና የደም ዝውውራችን በቂ ውሃ ስለሚያስፈልገው በቂ ውሃ መጠጣት አለብን። ለዚህ የስትሮክ ወይም ደግሞ የፓራላይዝድነትን የሚያመጣው ህመም የውሃ እጥረት ነው። ውሃ በቂ መጠጣት አለብን ነው። ለስላሳ መጠጦች ወይም ደግሞ ጭማቂዎች መጠጣት ከውሃ አይቆጠርም። ንጹህ ውሃ መጠጣት ከ2 እስከ 3 ሊትር ቢያንስ በቀን 1 ሊትር ተኩል ውሃ መጠጣት ለደም ዝውውራችን ጥሩ ስለሚሆን ስትሮክ ወይም ደግሞ የፓራላይዝድ የመሆን እድላችን በጣም የቀነሰ ይሆናል እና ይህን ለማታውቁ ሰዎች እንግዲህ ጥሩ መረጃ ነው። ውሃ ከመጠጣት አትቆጠቡ። ቢያንስ 1 ሊትር ውሃ ጠጡና ደማችን በቂ ውሃ በማያገኝበት ጊዜ በመወፈርና ከመወፈሩም ባሻገር በደም ቧንቧ ውስጥ የመተላለፍ ሂደቱ በጣም ይቀንሳል። ያም ሆኖ የመጣበቅ እንደ ማስቲሽ የመጣበቅ ጸባይ ስላለው ደማችን የደም ዝውውር ሲቆም ወደ አንጎል የሚዘዋወረው የደም ስርጭት ይቆምና ከፓራላይዝድነት
እና ሰውነታችን ግማሽ አካሉ መስራት ከማቆም አይቆጠም ማለት ነው። ውሃን ከመጠጣት አትቆጠቡ። አስተውላችሁ ውሃ ጠጡ ማለት ነው። ሶስተኛው መረጃ የመንትዮች ልጆች እናት በኮሎምቢያ ዩኒቨርሲቲ የሁለት አባትነትን ጥያቄ አቅርባለች ይመርመሩልኝ በማለት የዘረመል ምልመላው ኮሎምቢያ የሚገኝ ዩኒቨርሲቲ ጥናት ባደረገው በ2018 እንደ ጎርጎሮሳውያን አቆጣጠር ይሄ የሚፈጠረው ጉዳይ አንዳንድ ሴቶች የማህፀን እንቁላል በሚያዳብሩበት ጊዜ ከአንድ በላይ እንቁላል ይፈጠራል። ሁለት እንቁላል በሚዳብርበት ጊዜ በወቅቱ ከሁለት ወንዶች ጋር ወሲብ ከፈጸመች አንደኛው የዘር ፍሬ አንዱን እንቁላል ይሰብረዋል። ሁለተኛው የዘር ፍሬ ደግሞ ሁለተኛውን እንቁላል በሚሰብርበት ጊዜ እንቁላሎቿ በሚዳብሩበት ሰዓት ነው ሁለት ወንዶች ጋር የምታደርገው የወሲብ ግንኙነት። ሁለቱ እንቁላል የተለያዩ የዘር ፍሬ ይሰብረውና የሁለት አባት የመሆን እድሉ ሰፊ ነው። ስለዚህ ሁሉም ሴቶች አይደሉም ከአንድ በላይ እንቁላል ማምረት የሚችሉት። ጥናቱ እንደሚያረጋግጠው ቁመታቸው ረዘም ያለና ሰውነታቸው ሞላ ያሉ ሴቶች ከአንድ እንቁላል በላይ የማምረት እድል እንዳላቸው ይነገራል። በዚህ ሰዓት እንግዲህ መንትዮች ይወለዳሉ ማለት ነው። አንድ እንቁላልም ኑሯት መንትዮች የሚወለዱ አሉ። ምክንያቱም በተፈጥሮ የዘር ፍሬው እንቁላሉን ሰብሮ በሚገባበት ሰዓት ጽንሱ እየዳበረ ሲመጣ በተፈጥሮ ከሁለት በመክፈል መንታ እንዲወለዱ ያደርጋል ማለት ነው። ከዚህ በተጨማሪ ጥቁርና ነጭ ተጋብተው ሁለት መንትዮች አንደኛው ጥቁር አንደኛው ነጭ ወይም ደግሞ ሴት ትሆናለች፣ ሴቷ ነጭ ወይ ወንዱ ጥቁር ነው፣ መንታ ሊወለዱ ይችላሉ። ይሄስ እንዴት ሊሆን ይችላል ለሚል ጥያቄ ምላሹ እንግዲህ የዘረመል ጉዳይ ነው። ሁለት እንቁላል ያፈራችው ሴት ወሲብ በምትፈጽምበት ጊዜ ሁለቱ እንቁላሎች ተሰብረው ጽንስ ሲፈጠር አንደኛው የዘረመል የጥቁሩን ዘረመል በብዛት ይወስድና ያድጋል። ሁለተኛው ደግሞ የነጭ ዘረመልን በብዛት ወስዶ ስለሚያድግ ጽንሱ ጥቁርና ነጭ ልጆችን ይዞ ይወልዳል። ማለትም መንታ ጥቁርና ልጆች ሊወለዱ ይችላሉና ዋነኛው ምክንያት ይሄ ነው። እንግዲህ ሴቶች ከ35 ዓመት በላይ የማረጥ እድላቸው ሰፊ ከመሆኑ የተነሳ ከአንድ እንቁላል በላይ የማምረት ሁኔታው ከፍ ያለ ነው። እስከ 5 እስከ 6 ከዛ በላይ እንቁላል የማዳበር እድሉ አለ። ምክንያቱም ከሴቶች እድሜያቸው ከ35 ዓመት በላይ ከሆነ የሆርሞን መዛባት ሊኖር ስለሚችል ከአንድ እንቁላል በላይ ማህፀናቸው የማዳበር እድሉ ከፍ ያለ ስለሆነ 5 ወይም 6 እንቁላል በማፍራት የ6 የ7 ልጆች መንታ የመሆን እድላቸው እድሜያቸው ከ35 ዓመት በላይ የሆኑ ሴቶች እዚህ ጽንስ የተዳረጉ ናቸው ማለት ነው። እና ሴቶች ከ35 ዓመት በላይ የማረጥ እድላቸው ሰፊ ስለሆነ ከአንድ እንቁላል በላይ የማፍራት እድሉም እንደዛው እየሰፋ ነው የሚለው ጥናቱ። እንግዲህ ክቡራትና ክቡራን ተመልካቾቻችን ስለ ሶስቱ መረጃዎች ያቀረብኩላችሁ መረጃ በቂና ትምህርት የሰጣችሁ ይመስለኛል። አብራችሁን ስለቆያችሁ አመሰግናለሁ። ዝግጅቱን እስከ መጨረሻው ድረስ አዳምጡ፣ ትምህርት ታገኛላችሁ። መልካም ጊዜ በያላችሁበት። ጤና ይስጥልኝ። ዳዊት ጀግነኔ ከሬዲዮ ሞዲ መካከለኛው ምስራቅ ፋርስ ባሕረ ሰላጤ